አንድ ሰው ከልቡ ማያፈቅር ማይወድ ከሆነ ያ ሰውን ለማሳመን መጣር የለብም። አዶናይ ሽማግሌ ሆኜ በቅርብ ቀን እመጣለሁ። ድሮ ቪዲዮዎች፣ ድሮ ሪካርዶች ያመጡኝ ለማሸማቀቅ አለ ብለህ ማውጣት እኮ የጀመርከው አንተ አይደለህ እንዴ? ጆን ዳንኤል በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። ይህ ፕሮጀክት ካለቀ በኋላ ደግሞ ጆን ዳንኤልም እዚህ ቦታ ሄዷል አይደል እንዴ? በቅኔ እኮ አወራ እኮ። የሰው አጫዋች መሆን ከፈለጋችሁ ያማከረ ፍልቅልቅ ብላለች። በቃ ፍንድሽድሽ ጃኒን አቅፎ ወጥቶ ይህንን ቲያትሩን ሲያቆም እለቀዋለሁ። አለቅ ብላለች ሴትዮ ደግሞ። ያ የምናውቀው ሰው ግን መጀመሪያ ቢራቢሮንና ከዛ ወደ አባ ጨጓራነት ሲቀየርስ ታመሰጥረው የለ እንዴ አንቺ? በቃ ቅኔው ገብቶሽ የለ እንዴ? ሰበር ሰከይለ እንዴት ነው? ሰላም እንዴት ናችሁ? ዛሬ እንግዲህ ወቅታዊ ትሬንዲንግ ቢሆን ቪዲዮዎች ነው የመጣውላችሁ። ወሬሳና በዛ ቀጥታ ወደ ቪዲዮዎች እንሄዳለን። አንዳንዶቻችሁ ለመፈቀር ብላችሁ ራሳችሁን ትከዳላችሁ። አያችሁ፣ አንድ ሰው ከልቡ ማያፈቅር ማይወድ ከሆነ ያ ሰውን ለማሳመን መጣር የለብም። ካጠገባችሁ ያሉ ሰዎች ይውደዷችሁ አይውደዷችሁ የእናንተ ጉዳይ አይደለም። መልፋት የለባችሁ። ችግራችን ብዙዎቻችን እንለፋለን። ችግሩ መልፋት ላይ ነው ያለው። እስከ ለፋህ ድረስ ህይወት ሁሌም ከባድ ትሆናለች። ከዛ ስንቴ ከተጎዳህ በኋላ ከተማርክ በኋላ መጨረሻ የሚገባ ነገር ምንድነው? ለቀቅ ማድረግ እንዳለብህ ነው። ሰው የፈለገውን ነገር ከረንት ካለው ሲቹዌሽን ጋር ይገናኝም ብዬ ነው የማስበው። መቼስ አዶናይ እንደዚህ አይነት ቪዲዮዎች በጣም ይለቅ ነበር ከዚህም በፊት ካናዳም እያለ እንደዚህ አይነት ቪዲዮዎች ብዙ ለቋልና እንደሱ አይነት ቪዲዮዎች ነው ብለን ነው የምናስበው። መርጥ መፍቀድ እንዳለብህ ነው። አንዳንዱ ሊወድህ ይችላል፣ አንዳንዱ ላይወድህ ይችላል። አንዳንዱ አትመቸውም፣ አንዳንዱ ትመቸዋለህ። በቃ just like that you know የምትወስነው ነገር አይደለም። በቃ ላይ አስገድደህ የምታሳምነው ነገር አይደለም። ማሳመን አቁሙ። በቃ just like ኑሩ እንደ ሰው። በቃ ላይ አዶናይ ይኖራል፣ በቃ ይራመዳል፣ ሱፍ ይለብሳል፣ ስራው ይሰራል፣ ቤተሰቦቹን ያግዛል፣ ሰው ያግዛል ከተመቸው። በቃ እነዚህ ነገሮች ተረዳችሁ። ሰው ወደደ አልወደደና የኔ ጉዳይ አይደለም። ዝናብ ሲዘንብ ትደበራላችሁ፣ ትጨናነቃላችሁ። ፀሐይ ሲሆን በቃ ይደብራቸዋል ምናምን። ወይዘሩ ለራሱ ያጨናንቃቸዋል። ለምን? መቆጣጠር ስለምትፈልጉ ነው። መቆጣጠራችሁ የእግዚአብሔር ስራ ነው። ለቀቅ አድርጉለት ለእግዚአብሔር። ኦኬ ዛሬ ዘነበ። ኦኬ ምን ላይ ፎከስ ላድርግ? አቴንሽኔ ወዴት መሄድ አለበት? ትኩረቴ ወዴት መሄድ አለበት? ለቀቅ ባልን ቁጥር ነገሮች እየቀለሉ ይመጣሉ። ችግራችን መቆጣጠር ስለምንፈልግ ነው። ሰው መቆጣጠር እንፈልጋለን። የአየር ጸባይ መቆጣጠር እንፈልጋለን። ያለን ገንዘብ መቆጣጠር እንፈልጋለን። እኛ ብቻ እንስራ፣ እኛ ብቻ ጥሩ ነገር እናስብ፣ እኛ ብቻ እንራመድ ወደምንፈልገው አላማ። ሌላው ለእግዚአብሔር መተው ነው። እሱ ነው የሚያውቀው። እንደዚህ ማለት ሰላማዊ ህይወት ውስጥ ያስገባችኋል። መለመን ታቆማላችሁ። የራሳችሁ በር እንዳላችሁ፣ በረከት እንዳላችሁ ታውቃላችሁ። የጸጥታው የዝምታው ምናምን ነገር ቡና ይፈላል። አሁን እንደዚህ እየሳክ እና ድራማ ይመስላል እንዴ? በቅኔ እኮ አወራ እኮ። የሰው አጫዋች መሆን ከፈለጋችሁ ምናምን ገብታላ ያማልቀ ኧረ በእናትህ እንዴት ነው የምታሽቀብጠው? ኧረ ወንድ ነህ አባዬ በእናትህ። እሷ ራሷ እንዴት ፈገግታዋን አይታችሁታል? በቃ ስለተለያዩ ምናምን የሆነ እንትን ያሉ መስሏት ምናምን የደስታ አይነት ስሜት ፍልቅልቅ ብላለች። በቃ ፍንድሽድሽ ሰው ስለተጣላ። ኧረ በእናታችሁ አንዳንዴ ምን አይነት ክፋት ነው ግን አንዳንድ ሰው ላይ ያለው። እኔ ብቻ ይመስለኝ ነበር። ለካ እኔም የቅኔ ትምህርት አስተማሪ የለም እንዲ መቀለድ ግን ዝምታው ከዛ ደግሞ አንተ እሱ ልጅ ግን እንትን ነው እንዴ? ፕሮፌት ነገር ነው መሰለኝ። ከዛ በፊት የተናገራቸው ብዙ ነገሮች አሉ። ከዛ ፊት የሚናገረው ሞቲቬት ለማድረግ ኮንቴንት አድርጎ እየሰራ የነበረው ነው። አሁን ከተፈጠረው ጋር ምን ያገናኘዋል? እስኪ ምንም እኮ አይገናኝም። አሁን እየወጡ ያሉ በፊት ሞቲቬሽን ስንጫወት በሰው ጥል በሰው እንትን ማለት ግን እንደዚህ መደሰት በደንብ የሚገናኙ አሉ አለኝ እንዴ? ራስ ንገረኝ። ከተፈለገ ይገኛል። ግን ማንም ሰው ፖስት አድርጎ ይዞ ያስቀመጣቸው የሉም። ከጃኒ ጋር በጣም ትልቅ ችግር አለባት። አባጨጓሬ ነበር መጀመሪያ፣ አባጨጓሬ ነበር። ሰው ግን ቀድሞ ምን ሆነ? ያ የምናውቀው ሰው ግን መጀመሪያ ቢራቢሮንና ከዛ ወደ አባጨጓሬነት ሲቀየርስ በእናትህ ተገለባበጠ። ታመሰጥረው የለ እንዴ አንቺ? በቃ ቅኔው ገብቶሽ የለ እንዴ? ጃኒን አቅፎ ወጥቶ
ይህንን ቲያትሩን ሲያውቁ እለቀዋለሁ። አለቅ ብላለች ሴትዮ ደግሞ። ይሄ ቲያትራቸው ኧረ ሙጫ ሆንሽባቸው። ቲያትሩ ይሄ ድራማ መቆም አለበት፣ መቆም አለበት። እናንተ ኧረ በእናትህ መልኳ ራሱ ተቀየረ እኮ። ምንድነው ጂጂ? ምንድነው? ለምን ረጋ ብለሽ አታስረጅንም? እስኪ ምንድነው እሺ ጉዳዩ? እንትና ለሆነ ሰው አውጥ። እኔ መናገር አልችልም ያለ ምክንያቱም እኔ ብናገር እዛ ውስጥ ያለው ልጅና እኔ እንደምንተዋወቅ ያውቃሉ። ስለዚህ በሌላ ሰው ነው ማስነገርላችሁ። እስከነ ፎቶ ነው ማወጣላችሁ። ሰው አድርጋችሁታል። ይሄ ወስፌ እችን ማን ያክልም እቺ ሞኝ ልጅ አለች ምንም አታውቅም ብሎ በቃ ምንም አታውቅም ብሎ እናቴ እንዲህ የምታሽከረክረው አሮጊት አለች። የሀገሩ ልጅ እንዴ ትልቁ አሮጊት ሴትዮ ማለት ነው። ማናት እቺ እኛይቷ? ሾ ነው ሾ። አልገባትም እስከሚገባት አንድ ቀን ግን ይገባታል። ወይዘሮ ጃኒ ይገባሻል። አንድ ቀን ሲገባሽ ልክ ነበረች ታያሽ እንደ ሳምሬ ትመጪና ምን ነው እናቴ የዛኔ እግሪን በሰበርሽው ምን አለበት ጸበል ወሰድሽ። ምን አሁን አስባላት ነው የተናገረች ያለችው? ቤተሰቦች ከስር ከወጣሁበት ጊዜ ጀምሮ እስካሁን ሰዓት ድረስ በጣም እየተፈተንኩ እገኛለሁ። አሁን ያለበት ማንነት ላይ ምክንያቱም እንከን ሲታጣ የድሮ ማንነቴን እያመጡ እኔን ለማሸማቀቅ የድሮ ቪዲዮዎች፣ የድሮ ሪከርዶች እያመጡ እኔን ለማሸማቀቅ እኔን ስራ ለማስቆም ብዙ አለኝ ብለህ ማውጣት እኮ የጀመርከው አንተ አይደለህ እንዴ? እና ፋይል ደግሞ አንዴ ቲክታክ ላይ በቃ ላይቭ ስትሪም ስታደርጉ ጥንቃቄ አድርጋችሁ ነው አንዳንድ ነገሮችን መደረግ ያለባቸው። ስለዚህ ካሜራ የያዘው ነገር የዛሬ 100 ዓመትም ሊመጣ ይችላል። ለትውልድ የሚተላለፍ ነገር ነውና ጥንቃቄ ማድረግ ነበር በሰዓቱ እንጂ ይሄ እኔ ስራዬ ብሎ የእሱን እንትን ውድቀት ለማድረግ የሚፈልግ ሰው አለ። እየተሰራ ይገኛል እና ይህን ሳምንት ላይቭ አልገባሁኝም፣ ቪዲዮም እየለቀቁ አልነበረም እና ችግሩ እኔ ጋር ነው ወይስ ችግሩ ከስራዬ ጋር ነው ብዬ ላይቭም አልገባሁም፣ ቪዲዮም እየሰራሁ አልነበረም እና ልክ ሳቆም ሁሉም ነገር ቆመ እና ምን ተረዳሁኝ? ችግሩ ከስራዬ ጋር ነው ማለት ነው። ስለዚህ እኔ የምሰራው ስራ ደግሞ የተራቡትን ማብላት ነው። ጎዳና ላይ ያሉ ህጻናት ምን አገናኘው? እያስተማርኩኝ ነው። ውሃታ ገደል ለገደል ለምትንከራተተው እናቴ ውሃ እያጠጣው ነው። ይህን ሁላ ነገር ሳደርግ ደግሞ ማንም ሰው ፋይናንሻሊ አግዞኝ ሳይሆን አሪፍ ነገር ነው እሱ እኮ መልካም ነገር ማድረግ ለራስ ነው። ማድረገውን ነገር ሁሉም ማድረገው ደግሞ ከሰዎች ምስጋናን ወይም ደግሞ ተቀባይነትን ለማግኘት ሳይሆን ለቀጣዩ ትውልድ አሻራዬን አሳረፍ የሚሄድ ስለምፈልግ ነው። ዛሬ ላይ የኔን ውሃ ጠጥቶ ያደገና ዛሬ ላይ እኔ ያስተማርኩት ልጅ ነገ ትልቅ ቦታ እንደሚደርስ አውቀዋለሁ። ለቀጣይ ትውልድ አሻራዬን ማሳረፍ ብቻ ነው አላማኝ። እኔም ደግሞ የተለያየ ውድድር ውስጥ ፉክክር ውስጥ ልከቱ የሚፈልጉ ሰዎች እኔ ውድድር ከድሮ ማንነቴ ጋር ብቻ ነው። እኔ የምፈልገው የተራቡትን ማብላት፣ ጎዳና ላይ ያሉትን ህጻናት ማስተማር፣ የተጠሙ እናቶችን ውሃ ማጠጣት፣ ልጄን ማሳደግ ብቻ ነው። ሰላም ሰላም የሀገሬ ልጆች እንደምን አላችሁ? አዶናይ ነኝ። ዛሬ እንግዲህ የተገኘሁት የእንዶዴ ደረቅ ወደብና የባቡር መስመር ማስፋፊያ ፕሮጀክት ነው። ጆን ዳንኤልም እዚህ ቦታ ሄዷል አይደል? ኢትዮጵያ የራሷን ልጆች ተጠቅማ በታሪኳ ትልቁን ደረቅ ወደቧን ሰርታለች። እስኪ ሞዴል ዋክ እስኪ 1 2 3 ሰበር ሰካይላ እንዴት ነው? ደፋር ናቸው፣ ጀግና ናቸው። ግን ይመቻቸው። የምር ይተኮሳሉ እነዚህ ልጆች ከጎናቸው አዶናይ ኖሮ እንደዚህ አክቲቭ ሆነው አስቡት ከ3 ከ4 ዓመት በኋላ የት እንደሚደርሱ። አዶናይ ልጄ አንተ እንደምታዘበው ልክ 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። ሰሙኑን ግን ካንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደር ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይንም ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቆም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማውቅ በጥንካሬ በብርታትህ በጉብዝና። ስለዚህ ልጅ እጅግ መበርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ይከተዋል።
ስለዚህ ብርታታችን፣ ተምሳሌታችን እንኳን ለልጆች ለእኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽሑፍ ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። በእግዚአብሔር ፊት ቃል ተገባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ እፈልጋለሁ። እኔ አባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው እመጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ። ውሾቹ መጮኻቸውን አያቋርጡ። እግዚአብሔር ከክፉ ሀሳብ፣ ከክፉ ዓይን፣ ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ጆን ዳንኤል እውነት እልሃለሁ፣ አንተም ሰዎች የሚባል ሁሉ የኃጢአት የምንሰራ ነንና እውነት አንተ በዚህ ውስጥ ያልተመላለስክ ከሆነ ያልከውን በመናገር ጃኒን እጅግ አስቀይመሃል። እንደ ሰውኛ ደግሞ ወንጀልም ነው። ለሶስተኛ ወገን ልታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ወንጀልም ነው። ስለዚህ አንዱ ራቁቷን ብለህ ጎንደር ላይ የተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛ ወገን አስተላልፋለሁ ያልከው፣ ይህንም በምስልና በድምፅ አልነገርም፣ በአደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ ራቅ ከሆነ ልጅ የፈለግከውን ማድረግ ትችላለህ። እኔ እናንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚች ልጅ አይገባትም። የፈጸመችው ቢሆንም እንኳን ያለ ፈቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። እንደ አባት መክረም ይሄንን ነው። ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው። ስለዚህ ልጄ እባክህ ጊዜው ገና ነውና አልረፈደምና ይቅርታ ማለቱ ተገቢ ነው። ምክንያቱም እጅግ ከፍቷታል፣ እጅግ ተሰብራለች። በይቅርታ ግን ካለፍከው ሁሉም ነገር ይስተካከላል። ይቅርታ ሰው መሆን ነው። ይቅርታ ግዙፍ ነው። ይቅርታ እግዚአብሔርን መጥራት ነው። የዛሬ ቪዲዮቻችን እነዚህ ነበሩ። እንግዲህ ቤቱን ሰብስክራይብ ማድረግ እንዳይረሳ። በቀጣይም ወቅታዊና ትሬንዲንግ የሆኑ ቪዲዮዎችን ቶሎ ቶሎ ይዤላችሁ እመጣለሁ። ይመቻችሁ።